በመጨረሻም የአርሲ ወገኖቻችን አለቁ። እንደሚታወቀው ባለፉት 3 ቀናት ብቻ 50 በላይ ኦርቶዶክሳውያኖቻቸው የተቀጠፈ ሲሆን አሁን የአርሲ ምድር መንግስት የሌለበት የአሸባሪዎች መፈልፈያ ስፍራ ሆናለች። በቀደመው ጊዜ አርሲ መታወቂያዋ ሰላም፣ ፍቅር ቢሆንም ከቅርብ ጊዜ ወዲህ ግን ፍጹም ተቀያራ ክርስቲያኖችን እያሳደደች የምትበላ ለኑሮም ቢሆን የማትመረጥ የዋቢያ ግዛትነቷን በግልጽ ማስመስክራለች። በዚህም በአሁኑ ሰዓት ያልተበረዙት የአርሲ ጀግኖች ወጣቶች በዘሩለት ግልብጥ ብሎ መውጣት ዳውን ሽመልስ ሲሉ ድምጻቸውን እንዲያሰምተዋል። ተከታትለን እንመለስ። በአርሲ የሚገኙ ወጣቶችም ሽመልስ ጠላታችን ነው፣ ባለፉት 2 ከዚያ በላይ በሆኑ ዓመታት የንጹሃን ደም በአርሲ እንደ ጉድ ይፈሳል፣ አንድም ቀን ግን እንደ ኃላፊነቱ የክልሉ ጸጥታ የኦሮሚያ ክርስቲያኖች እልቂት አላሳሰበውም፣ የእሱ ቤተሰቦችስ ቢሆኑ እዚህ የሚያልቁት አንድም ቀን በዝምታ አያድርም፣ ሁሉም ለኦሮሚያ የሚጠቅመው አይደለም፣ ጫካ ያለው የኦሮሚያ ነጻነት እታገላለሁ የሚለው ኦላም ሳይቀር የኦሮሚያን ህዝብ ሰላም ነስቶታል፣ በመንግስት የተሾሙት አመራሮችም ህዝቡን እየዘረፉ ራቁቱን አስቀርቶታል ሲሉ ከበድ ያለ መረጃ ነው ተዋል። በዙሪያም መረጃዎችን እንለውጣለን። הבוקר במתקפת פתע עוצמתית השמדו בלב טהרן. በሌላ ዜና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራኑን መሪ አያቶላን ህልፈት ለዓለም ካበሰሩ በኋላ ዳግም ውጥረቱ በእጅጉ አይሎ ቀጥሏል። በዚህም በአሁኑ ሰዓት እስራኤል በዓለም በእጅጉ ከሚፈሩ ሀገራት መካከል በቀዳሚነት የተቀመጠች ሲሆን ቀጣዩን ጉዞ ወደ አርሲና ግብጽ አድርገን አሸባሪን ከዓለም ላይ እናጠፋለን ማለታቸው በአሁኑ ሰዓት አነጋጋሪ ሆኗል። ምንድነው እየሆነ ያለው? መረጃዎችን አጋራችኋለሁ። ጃኒ የጾም እንዴት ነው? ጾም አሪፍ ነው በጣም። የሰው ልጅ ያጠፋል፣ እግዚአብሔር ደግሞ የማርና ይቅርታን ያደረገ ልጆቹን ወደ ቅፉ ያስገባል። ባለፉት ጊዜያት በዚህ በሶሻል ሚዲያ ላይ በርካታ ነገሮችን የተመለከትን ሲሆን ይህንን አስከትሎም ከፍተኛ ጭንቀት ውስጥ የነበረችው ጃኒ ከእናቷ ጎረድ ቤተክርስቲያን በማቅናት ቆይታ ያደረጉ ሲሆን በዚያም ከህይወቷ የታዘበችውና በነበራት ጥቂት ቆይታም ነገሮችን በማስተዋል እንድትመለከት እንዳደረጋት ተናግራለች። በዙሪያም በዓለም የጠፋችሁ እህቶቼና ወንድሞቼ አንድ መልእክትን ለእናንተ አድርሳለሁ። ሰላም በመላው ዓለም ላይ ገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። הבוקר במתקפת פתע עוצמתית השמדו בלב טהרן את המתחם שלח טרור לרחבי העולם עם לילת עמו. የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አያቶላ በሕይወት እንደሌሉ ከሰዓታት በፊት በመግለጫቸው የተናገሩ ሲሆን አስቀጥሎም ለዓለም ሕዝብ እንዲሁም ለኢራን እንኳን ደስ ያላችሁ መልእክታቸውን አስተላለፉ። እንዲህ ሲሉ ባለፉት በርካታ ዘመናት ጨካኙ እንዲሁም በዓለም ዙሪያ አክራሪዎችን በማሰማራት ለብዙዎች ህልፈት ምክንያት የሆነው አማጺው አያቶላ አልቆለታል ሲሉ የተናገሩበት ነበር። ዛሬ በእስራኤል ቤት ታላቅ ደስታ ሆኗል። በተቃራኒው ደግሞ በኢራን ቤት ታላቅ ሐዘን እንደነጉ ወርዷል። ከቅርብ ሰዓታት በፊት በለቀቁት ቪዲዮ ላይ እንደነገርኳችሁ እስራኤል በቅድመ ጥቃት የኢራን ከፍተኛ ጀነራሎችን ቤት እንዲሁም የጠቅላይ ሚኒስትሩን አያቶላ ካሚኒን ቤት ማውደሟ የሚታወቅ ሲሆን በሰዓቱም የተለያዩ የኢራን ሚዲያዎች ከድንጋጤያቸውም የተነሳ አያቶላ በተዘጋጀላቸው የዋሻ ቤት አስቀድመው እንደተሸሸጉና ህይወታቸውም እንደተረፈ ሲናገሩ ቢደመጡም አሁን ሮይተርስ ብሎም የኢራን ትላልቅ ሚዲያዎች ይዘውት በወጡት መረጃ አያቶላ ካሚኒ በ86 ዓመት ዕድሜያቸው ይችን ዓለም እስከ ወዲያኛው መሰናበታቸውም ተገልጿል። በዚህም ማንም ክፉ ሰራ መጥፎ የሰው ልጅ ሲያልፍ ነፍስ ይማር ይባላልና ነፍስ ይማር እያልኩ ወደ ታላቂቱ እስራኤልና ሞሳድ የተቀናጀ ስራ በአሁኑ ሰዓት ዓለምን ጨምሮ በዙሪያዎቹ የከበቧትን ግብጽ፣ ዮርዳኖስ፣ ኳታር፣ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ፣ የመን ሌሎችንም ሀገራት እንዲንበረከኩ ለእስራኤልም እጃቸውን እንዲሰጡ አድርጓቸዋል። ለምን? የተማረ ሰው ጥያቄ ነው። የእስራኤሉ ምስጢራዊ ስለላ ድርጅት ሞሳድ የሌለበት ያልገባበት አንድም የዓለም ስፍራ የለም። በዓለም ካሉ ሀገራት
ካሜሮች አጠገብ አንድ የእስራኤል የደህንነት አባል አይጠፋም። ለዚያም ነው እስራኤል ዛሬም ድረስ የማትበገር የነኳትንም እያጠፋች ጉዟን ወደፊት ያደረገችው። አያቶላ ካሚኒ በቤታቸው ላይ ፍንዳታ ከመድረሱ አስቀድሞ ይኸው ሞሳድ ሲገቡና ሲወጡ በቤታቸው መኖር ውስጥ መኖራቸውን ለእስራኤሉ አየር ኃይል ኮንፊርም ያደርጋል። ይህን ጊዜ ነበር የእስራኤል ተወርዋሪ የሰማይ ላይ ንግስቶች እንደ ንስር ደመናውን እየቀዘፉ የኢራኑን የአየር ኃይል ቅኝት መሳሪያ ከጥቅም ውጭ አድርገው የአያቶላ ካሚኒን ቤት ጨምሮ የሌሎችንም ሀገሪቱ አለኝ የምትላቸውን ጀነራሎች ቤት ወደ ዶግ አመድነት የቀየሩት። አሁንም ጉዞ ወዴት ይሆናል ብላችሁ አሰባችሁ? በትክክል እስራኤል የግብፅ ጠንካራ ኃይል መገንባት ለድነቷ እንዳሰጋት የገለጸች ሲሆን ሳይቃጠል በቅጠል ነውና ነገሩ ፊቷን ወደ አክራሪ ጽንፈኞች ወደ ፈርዖኖቹ ታዞራለች የሚሉ ዜናዎችም እየተበራከቱ ይገኛሉ። አጥፊ ጽንፈኞች ከሰሞኑ በአርሲ ክርስቲያኖች ላይ የሚያደርሱ ጥቃት ባለስልጣናትን ጨምሮ ኦላ ውሃብያ እንዲሁም ብርቱ የተባለው የግብፅ ድጋፍ አለበት። በዚህም የተነሳ ከሰሞኑ ውሃብያ በአርሲ አዲስ ነገር ጠብቅ፣ ይሄ ቪዲዮ ለካርዴው እንዲህ ያሉ መልእክቶችን ሳደርስ ለሚቃወመኝ ኃይላብ አማህ አድርሱለት። በመቀጠል ደግሞ ዛሬም በኢራን የአያቶላ አልፈትን ተከትሎ 40 የሐዘን ቀን ቢታወጅም የአያቶላ አምባገነንነት ስርዓት የሚጠሉ ኢራናውያን እንዲም በደስታ አደባባይ ወጥተዋል። ተመልክተን እንመለስ። በኢራን ለሁለት የተከፈለ የህዝብ ማዕበል አለ። አንደኛው የአያቶላ ካሚኒ ስርዓትን ደጋፊ፣ ሌላኛው ደግሞ ከበርካታ ዓመታት በፊት የወደቀውን ንጉሳዊ ስርዓት ደጋፊ። እኛ አሁን በቪዲዮ ላይ ደስታቸውን እየገለጹ የሚታዩት የንጉሳዊ ስርዓቱ ደጋፊዎች ሲሆኑ ባለፉት በኢራን በተቀሰቀሰው አመጽም በርካታ በሺዎች የሚቆጠሩ ወገኖቻቸውንም አጥተዋል። ለዚያም ነው ዛሬ በደስታ አደባባይ የወጡት። አዲስ መረጃ ሲኖር በቀጣይ ቪዲዮ መለሳለሁ። አጀንዳችን አይቀየርም። ፍትህ በአርሲ በግፍ ለሚገደሉ ንጹሃን ክርስቲያኖች ዋነኛው መልእክታችን ነው። እነዚህ ክርስቲያኖች በጥይት ከመቆላታቸው አስቀድሞ የጮሁ ህይወታቸውን ለማትረፍ ወዲና ወዲያ በየአቅጣጫው እግሬ አውጭኝ ይላሉ። ይህንን ድንጋጤ፣ ይህንን ፍርሃት፣ ይህንን የልብ ትርታ ቦታው ካልሆንም በቀር እኛም እዚህ ቁጭ ብለን ልንረዳው ከቶ አንችልም። ሞት እያጓራ ጭንብል ባጠለቁ በቀኝ እጃቸው ገጀራ በግራ እጃቸው ደግሞ መሳሪያን ባናገቡ ኃይሎች በከፍተኛ ፍጥነት እንደ ፈረስ ግልቢያ ድምፁን እያስገመገመ ወደ እነሱ ይተማል። በይሳት አቅም ያለው ሮጦ አቅም የሌለው ዳዴም ቢሆን እያለ ያቅሙን እየወደቀና እየተነሳ ነፍሱን ለማትረፍ ይታገላል። እነዚያ ጨካኝ ሰዎች ከደረሱ ግን ምሕረት፣ ይቅርታ፣ አዘኔታ የሚባል ነገር የለም። በሊቢያ 34 ኦርቶዶክሳንን የቀሉት ጽንፈኞች በክፋታቸውም ቢሆን ያስንቃሉ። እነዚህ ዓላማቸው ሃይማኖትን ማስቀየር፣ ማተም ማስበጠስ ሲሆን ያንን ካደረክ ይለቋል። የነዚህ ክፋቱ ግን ምርጫም አይሰጡም። ሕፃን ነው አዛውንት እነሱ ጋር ርህር የሚባል ነገር የለውም። በቀጥታም ያሰናብቷል። ይህ ነገር ዛሬ አይደለም፣ በአርሲ የተወለደው ሰነባብቷል። ባለፉት 5 ዓመታትም ወሃብያ፣ ኦላ እንዲሁም የሸርካ ያቦምሳ ጠለታና ዶዶላ አውራጃ አመራሮች ከአርሲ ዞን አስተዳደር ኢብራሂም አብዱል ቀድር ጋር በመተባበር ለዘመናት ያሴሩ ሴራና የቀመሩት ቀመር ነው ይሄው ዛሬ ወደ ተግባር ሊቀየር ይችላል። በዚህ ጉዳይ የሚመለከተዋል ተብሎ ወንበር ላይ የተፈናጠጠው የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ብሎም የፌዴራል መንግስቱ ፊልም ይመስል በጉጉት ቀጣይ ፓርቱን ከመጠበቅ ዘለለ አንድም ያሉት ነገር የለም። ይህንን የተመለከቱት የኦሮሚያ አርሲ ወጣቶችም ግልብጥ ብሎ መውጣት ድምጻቸውን እንዲያሰምተዋል። ተከታትለን እንመለስ። የንጹሃን እልቂት የመረራቸው ያልተበረዙ የአርሲ ጀግና ወጣቶች አደባባይ መውጣት ድምጻቸውን እንዲህ ሲሉ አሰምተዋል። ሽመልስ የኛ የኦሮሞዎች ጠላት ነው፣ የሱ ካቢኔዎችም ዘራፊዎች ናቸው። ባለፉት ዓመታት በኦሮሚያ ውስጥ ሰላም የለም፣ የኦሮሚያ ህዝብ ጭንቀት ውስጥ ነው፣ ጫካ ያለው ለኦሮሚያ ነጻነትና ሰላም እታገላለሁ ያለ ሰላም አሳጥቶናል። በሌላ በኩል ደግሞ ሽመልስና በስሩ የተደራጁ ኃይሎች በወረዳ በዞን በሁሉም ስፍራ ተሰማርተው ህዝቡን እየጋጡት ራቁቱን አስቀርተውታል። የተጠቀሙት ጥቂቶች ናቸው። 80% የሚሆነው የኦሮሚያ ህዝብ ዛሬም ሰላምን እየተጠማ ከሌሎች ጋር ተፋቅሮና ተከባብሮ መኖርን እየፈለገ እንዳይኖር የዘነረኝነትን እርሾ እየበጠበጡ ሲግቱት ቆይተዋል። አሁን ግን በክቶናል። የሰውን ባና ደም አንገሽግሾናል። ሽመልስ እስከነ ግብረ አበሮቹ ከስልጣን ይውረድልን። በአርሲ ባለፉት ዓመታት በክርስቲያኖች ላይ ለሚደርሰው ጥቃት ዳር ሆኖ ከመከታተል ባለፈ ምን አደረገልን? ጠላታችን እሱ ነው ይውረድ ሲሉ ከፍተኛ ትችቶችን ሰንዝረዋል።
ዘርዝሯል። ይህ የወጣቶች ሰላማዊ ሰልፍም በሌሎች የኦሮሚያ ክልል ከተሞች እየተስፋፋ ሲሆን በአሁኑ ሰዓትም በአርሲ ለሚገኙ ክርስቲያኖች ፍትህ እየተጠየቀ ይገኛል። ጃኒ ጾም እንዴት ነው? ጾም አሪፍ ነው በጣም ብዙ ነገር ከፈጣሪ ጋር ቅርበት። በዚች ልጅ ጥፋት የተሳለቃችሁ እህታችንን ለመስቀል እንደ ሃማ እንጨት ያዘጋጃችሁ ዛሬ ከወዴት ናችሁ? አለው በሉና። መቼም እናንተ ለሷ ባዘጋጃችሁት ወጥመድ ለሷ በቆፈራችሁት ጉድጓድ እንደገባችሁ ዛሬም ተሸማቃችሁ እንደተቃጠለ ፌስታል ኮምሽሽ ብላችሁ እንደምትከታተሏት ከቶ አልጠራጠርም። በጣም በሚገርም ሁኔታ እሷ ላይ ስታላግጡና ስትዘባበቱ የነበራችሁ ሁላችሁም የእናንተ አልተገለጠም። የሰራችሁ ስራም በግንባራችሁ ላይ አልተጻፈም እንጂ እውነቴን የምነግራችሁ እንደኛ እንደ ሰዎች ፈጣሪውን የበደለና ያስቀየመ ማንም የለም። እርሱ በምሕረቱ ሸፍኖልን ነው እንጂ። ታዲያ በዚያ በሽኩቻው ሰዓት ለተወሰኑ ቀናት ከእናቷ ጓር ቤተክርስቲያን በማቅናት ቆይታ ያደረገችው ጃኒ ያገኘችው ሰላምና ማስተዋል ድንቅ ነው ስትል ትገልጸዋለች። ማስተዋልን ተነጥቄ ዓለምንም መስዬ ፈጣሪንም ዘንግቼ ሳሳዝነው ነበር። በኋላም ሁሉም ነገር ገባኝ። ዓለም መስቀል ማውጣት እንደምትችል ሁሉ ድንጋይ አንስታ ማስወገሩ ታውቅበታለች። የሚያዋጣው የሚጠቅመው ግን ከፈጣሪ ጋር መታረቅ ነው፣ ከእርሱ ጋር መሆን ነው ስትል እንባ የተናነቃት ሐሳቧን ገልጻለች። ጃንዬ ክበሪልኝ፣ ቀጣዩ መንገድሽን ፈጣሪ ብሩና ግልጽ ያድርግልሽ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ እያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወጥቶ ነካችሁ። በሰላም በቸር በጤና ቆዩልኝ። ይመቻችሁ።